የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ለዓለም ኃጢአት በሙሉ መልሶ ነው ከሰማይ ጌታችን ኢየሱስ ክርስቶስ ይመጣ ለሕዝብ ሁሉ የመጣ ለሕዝብ ሁሉ ሲሆን ሕይወት የሆነለት ደግሞ ለተቀበለ ሰው ብቻ። በዚህ ጊዜ ይሄንን በዓል እያከበራችሁ ሰዎች ማሰብ ያለባችሁ ይሄ ሕይወት ከሰማይ ወደ ምድር አምላክ የሆነ እግዚአብሔር ወደ ምድር የመጣ ለሕዝብ ሁሉ በረከት፣ ደስታ፣ ሕይወትን ይዞ የመጣ ይሄ ሕይወት ደግሞ የሚሰራ ለተቀበለ ሰው ብቻ ስለሆነ ይሄንን ጌታ ከሰማይ የመጣውን አምላክ ሆኖ የሰውን ማንነት ወይም ሰው ሆኖ ሰውን ከኃጢአት ሊያወጣ ሰው ሆኖ የመጣውን ጌታ ኢየሱስ ክርስቶስን እንድትቀበሉ ጥሪ ያደርግላችኋለሁ። በመቀጠልም ሁለተኛ ሐሳብ ምንድነው ብለው በ11 ቁጥር ላይ አትፍሩ ዛሬ በዳዊት ከተማ ካለ በኋላ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። መድኃኒት እንግዲህ መድኃኒት የሚያስፈልገው ለታመመ ሰው፣ መድኃኒት ለጤናማ ሰው ያስፈልጋል። ለምንድነው መድኃኒት የተባለው? ጌታችን ኢየሱስ ክርስቶስ ከሰማይ መድኃኒት ሆኖ ተወለደ የተባለበት ምክንያት ለምንድነው? መድኃኒት ለጤናማ ሰው ሳይሆን ለበሽተኛ ሰው ነው የሚያስፈልገው ወይም ለታማሚ ሰው። እንግዲህ እንደሚታወቀው ዘፍጥረት ምዕራፍ 3 ላይ የመጀመሪያ አዳም የእግዚአብሔርን ትእዛዝ ጥሶ ከእግዚአብሔር ተለይቶ እግዚአብሔርን ስላልታዘዘ ለምድር ያተረፈው እርግማንና በሽታ ነው። ምድር ታሞ ነበር፣ ምድር ተረግሞ ነበር። ስለዚህ ሁለተኛ አዳም የሆነ ጌታችን ኢየሱስ ክርስቶስ ከሰማይ ሲመጣ ለዓለም ሁሉ መድኃኒት ሆነ። መድኃኒት ለጤናማ ሰው አለ፣ ለታማ ዓለም ሁሉ ታሞ ነበር፣ ምድር ሁሉ ታሞ ነበር። ስለዚህ ክርስቶስ የሆነ ጌታ መድኃኒት ተወልዶላቸዋል። ይሄንን መድኃኒት ለሚቀበል ይሄ መድኃኒት ይሰራል።